ዛቻ በተለያየ መልኩ ይደረጋል። በአካል የሚደረገው ዛቻውን የሚያደርገው ሰው በቅርብ ርቀት በመሆን ሰውየው ላይ የሚያደርሰው ዛቻ ነው። ይህ ዛቻ እንግዲህ በቅርበት በአካል ስላለ የሚፈጽምባቸው አጋጣሚዎችም ሰፊ እንደሆነ ይነገራል። ሌላኛው ዛቻ ከሚደረግባቸው መካከል የስልክ ዛቻ ነው። በስልክ የሚደረገው ዛቻ በስልክ ጥሪ አማካኝነት የሚደረግ ዛቻ ነው። በሌላ መልኩ ደግሞ በኤሌክትሮኒክ መልእክት የሚደረግ ዛቻ ነው። ይህ ዛቻ እንግዲህ ቀጥታ በኢሜይል ወይም ኤስኤምኤስ አጭር የጽሁፍ መልእክት ሊሆን ይችላል። በማህበራዊ ድረገጾች በኩልም ሊደረግ ይችላል ማለት ነው። አድማጮች፣ አለመግባባቶች ሲፈጠሩ የሚፈልጉትን ነገር ሳይሞላላቸው ሲቀር ፍላጎታቸውን ለማሟላት ሲባል ሰዎች ላይ ይዝታሉ። ዛቻን በማህበረሰብ ውስጥ አልፎ አልፎ እንመለከታለን። እኔም ስለ ዛቻ ሰዎች ምን እይታ አላቸው የሚለውን ጥቂት ሰዎችን ለማነጋገር ሞክሬያለሁ። ያነጋገርኳቸው ሰዎች ዛቻን በተደጋጋሚ ማህበረሰብ ውስጥ እንደሚስተዋለን የነገሩኝ። ገላለሁ ያው ደበድባለሁ አፍንጫን ነው ምልህ ምናምን ሊሉ ይችላሉ። ያረጉት ሌላ ነገር ሆኖ ማለት ነው። አሁን ስለዛተ የሚከሰስ ምናምን አይመስልም። ከዛ ምናልባት በሆት ሆኖ ተናግሮ ከዛ ሲቀዘቀዝ ረስቶታል ያንን ጉዳይ። እንደዛ ሲመጣው ላይ ሊደነግጥ ይችላል። ምናልባት ቢከሰስ ማለት ነው ወይ ፍርድ ቤት ወረቀት ምናምን ቢመጣበት ሊደነግጥ ይችላል። እንዴ መቼ አልኩኝ ሁላ ሊል የሚችልበት መንገድ አለ። ሰዎች በመጀመሪያ ላይ ያረጉት ነገርና በኋላ ላይ የሚያረጉት ነገር የተለያየ ነው። እኔ ሆት ሆኜ በመናገረውና ከዛ ደግሞ የማረገው ነገር ልዩነት አለው። እንደውም ብዙሃኑ ማስፈራራቱ የውሸት ነው ይመስለኝ። ብዙሃኑ ማለት ነው ያስፈራራ ሰው አያረግም ግን ማለት አይደለም። የተዛተብሽ ነገር ውሎ ያድራል እንጂ የሆነ ቀን ይደርስብሻል። እንደሚደርስብሽም ደግሞ መገመት ነው ያለብሽ። ለምን ያ ሰው መጀመሪያ ነው ሲይዝት ከመሬት ተነስቶ አይዝትም። የሆነ ሁለት ሰው የተቃረነበት ነገር ላይ ነው ያዛቻ የሚመጣው። ከዛቻው ጀርባ ደግሞ እርምጃ ይኖራል። እርምጃው መቼ ይከሰታል ነው የማይታወቀው። በእርግጥ ሰዎች በማወቅም ባለማወቅም ሰዎች ላይ ይዝታሉ። ግን አጋጣሚ ደግሞ ያን ድርጊት ደግሞ ድርጊቱን የሚፈጽሙ አሉ። ግን ያ ከወንጀል አይደለም። ዛቻና ማስፈራራት በየዕለት ተዕለት እንቅስቃሴ ትንሽ ነገርን መነሻ አድርጎ በቃላት ምልልስ ይፈጸማል። በቃላቸው ስላሉ ብቻ ወንጀል የማይመስላቸው አይጠፉም። ብዙ ጊዜ በቃል ከተባለ በኋላ ወደ ተግባር ይገባል ይላሉ። ከዚህ በፊት እንዲህ አይነት ነገር አፕን አድርጎ ነበር ማለት እኔ በማይመለከተኝ ወይ በማላቀው ጉዳይ እኔን ለሰዎች እንደዚህ አድርጎኛል ተሱ ራስ አልወርድም የሚል ይሄ አሁን በጣም ወንጀል ነው፣ ማስፈራራት ነው። እኔ ሰዎች ሲዝቱ ያጋጠመኝ እኔን አያርገኝ አደርግልሃለሁ፣ እሰራልሻለሁ፣ በቃ ጠብቂ፣ የሆነ ቀን ጠብቂ ብቻ እያለ ይዝታሉ። ዝተውም ደግሞ ጊዜ ይፈጃል እንጂ ያንን እርምጃ ሲያደርሱባቸው ሲያጠቋቸው ታያለሽ። ማን እንዳጠቃቸውም ይታወቃል። እንደገና የቆየን ጊዜ ጠብቆ የሆነን ነገር አመሃኝቶ ያጠቃሉ። ዛቻ አለ። ከዛቸው ጀርባ ደግሞ ያ እርምጃ አለ። በዛቻና ማስፈራራት የተለያዩ ወንጀሎች ይፈጸማሉ። አካል ማጉደል፣ ንብረት ማውደም፣ አልፎም ደግሞ ሕይወት ማጥፋት ይደርሳል። ያነጋገርኳቸውም ገጠመኛቸውን አካፍለውኛል። ለምሳሌ አሁን እኔ አጋጠመኝ በመንደር ውስጥ መኪና ይዤ ሳልፍ ሁለተኛ በዚህ ትመጣና ህይወትን አጠፋለሁ። ድርጊቱን ሊፈጽሙትም ላይፈጽሙትም ይችላሉ። ቢፈጽሙት ተጠያቂ ናቸው። ከወንጀል አያመልጡ። አንዳንድ ሰዎች ልብ አርጉልኝ እንዲያለኝ ነው ልብ አርጉልኝ የሚሉ ሰዎች አሉ። በአካባቢያቸው ያለውን ሰው እንደ ምስካሪ ለመቁጠር አከሌ ልብ አርጉልኝ ይሄው እንዲያለኝ ነው ይያለ
በማስረጃ ደረጃ ሰዎችን ያሳስባል፣ ያሰማል። ግን ምንም አታመጣም ነው የሚለው ያ የሚዝተው ሰው። ለምን ከሚወሰደው እርምጃ አንጻር ነው ያም ሰው ምንም አታመጣም ነው የሚልሽ እንጂ ምንም የሚፈራበትና ወደኋላ ብሎ በሽምግልና አድርጎ ይቅርታ የሚጠያየቅበት ደረጃ ብዙ የለም። እንዴ በቃል የተጀመረ ወንጀል ከአፍ ያለፈ እስከ ግድያም እስከ አካል ማጉደልም የተለያዩ ወንጀሎች ይፈጸማሉ። ህጉ ትንሽ ጠበቅ ማለት አለበት እዚህ በዛቻና ማስፈራሪያ ላይ ራሱ። የዛቻና የማስፈራራት ወንጀልን ጨምሮ የሚሰጠው ፍትህ ጠበቅ አለማለታቸው እንዲሁም አንዳንድ ሰው ዛቻና ማስፈራራት ለደረሰበት ሰው ምስክር ለመሆን ፈቃደኛ አለመሆን፣ በማህበረሰብ ውስጥ ዛቻ ወንጀል መሆኑን የማያውቁ ሰዎች መኖራቸው እንዳለ ትዝብታቸውን አጋርተውኛል። በህግ እንደሚያስቀጣ አውቃለሁ። ነገር ግን ምን ያስፈልጋል መሰለሽ? እንደዚህ ሲሉ ምስክር ያስፈልጋል። ስለዚህ ምስክር ከሌለሽ እንደዚህ ዝቶብኛል ብለሽ ልከሽ ትችያለሽ። ነገር ግን ምስክር ከሌለሽ ውድቅ እንደሚደረግ ነው ማለት። ሲሰድበው ሰምቼ ከዛ በኋላ ምስክሩ ነኝ ሲለኝ ምስክር መሆን ከባድ ነው በጣም። ቢኮዝ ያው እኛ ሀገር የህግ በጣም ከባድ ስለሆነ ማለት ነው። ማለት በቀላሉ ነገሮች የሚፈቱበት ስላልሆነ በብዙ ቀጠሮ በብዙ የፍርድ ቤት ሰዓትሽን፣ ጊዜሽን፣ ገንዘብሽን የምትጨርሽበት ስለሆነ ያንን ለማድረግ ከባድ ስለሆነ ማለት ነው እንጂ እንደሚያስጠይቅ ግን ሰው ማውቁ ግዴታ አለበት ብዬ አስባለሁ። ግን ወደ ፍትህ ሄደሽ እዛ ሰው ላይ እንደዚህ ብሎኛል፣ ለህይወቴ ያሰጋኛል፣ ጠርታችሁ አስፈርሙልኝ፣ በህግ እንዲያዝ የምትፈልጊ ከሆነ ደግሞ በቂ ምስካሪ ይልሻል። ሰው ደግሞ በጣም ብልህ ነው። ዛሬ ሲዘትብሽ ምስካሪ አቆሞ አይዘትብሽም። ምናልባት ሰው ቢኖር ዛሬ ሰው ሁሉ ለራሱ ስለሚፈራ አይመሰክርልሽም። ለምሳሌ አንድ ሰው ወንጀል ሲፈጽም እጅ ከፍንጅ ካልተያዘ የሚል አለ ወይ ደግሞ ህብረተሰቡ ተባብሮ ያን ወንጀለኛ ካስያዘው በኋላ ወይ ፍርድ ቤቱ ወይም ጣቢያው ያን ሰው በነፃ ይለቀዋል። ያን ሰው በነፃ ሲለቀው ያ ሰው ነው የዛን ጊዜ ነው እንግዲህ ዛቻው አንተ ነህ እንደዚህ ያስደረከኝ በሚል ወደ ወንጀሉ ወደ ጥፋት እንዲገባ የሚያደርገው ያ ነው። የህጉ መላላት ነው። ህጉ ጠበቅ ያለ እርምጃ ቢወስድ ኖሮ ወይ ደግሞ የሚያስተምረውን ትምህርት አስተምሮ ቢለቀው ኖሮ ያ ሰው ከጥፋቱ ይማራል። ዛቻና ማስፈራሪያ ምን እንደሆነ ያውቀዋል። ሰው ከራሱ ፍርሃት ነገ እኔም እንደዛ ሆናለሁ፣ እኔ ያንን ሰው አስጠላለሁ ብዬ ወደ ራሴ ሌላ ጥቃት ቢመጣስ፣ ከዛ ፍራቻ የተነሳ ሰው ምስክር መሆንን ራሱ ይፈራል። ነግበኔ ነው ሁሉ ነገር አይተባበርም። ግን ሰው ይሄ እውነት ነው የምነግርሽ። እኔም ብሆን ማለት ነው አሁን በግልጽ ነው የምነግርሽ። ምክንያቱም ቅድም እንዳልኩሽ ጊዜን የሚበላ ነገር ከሆነ ይሄ በጣም ሊሰራበት የሚገባና እንደውም የፍርድ ሂደቱን ስፔሻሊ በጣም ፍትሃዊና ወዲያው ኢሚዲየት ኬዝ ቢሆን ጥሩ ነው። ቢኮዝ በተረጋጋይ ሰዓትና ከዛ በኋላ በነጋታው በሁለተኛው ቀን የሚሆነው ነገር ትክክልም ስላልሆነ ማለት ነው። ማለት ብዙ ማሰብ ስለሚችል ብዙ ዳይሜንሽን ያደርጋል። ዛሬ ባሰብሽው ልክ አይደለም። አሁን እኔ የሆነ ሰው ሲያስፈራራኝ የሚሰማኝ ስሜትና ሰውዬው ከዛ ከአንድ ሰዓት ከሁለት ሰዓት ከአንድ ቀን ምናምን በኋላ ያለው ሁኔታ ስለሚቀዘቅዝ ኢሚዲየት አክሽን የሚወሰድ ከሆነ ሰው ሊማር ይችላል። በዛቻና ማስፈራራት በርካታ ወንጀሎች ይፈጸማሉ። ዛቻ ወንጀል መሆኑን ጭምር ማህበረሰቡን ማስገንዘብ እናም ትምህርት መስጠት ተገቢ መሆኑንም ያነሳሉ። በጣም ትምህርት መስጠት አለበት፣ እንደሚያስቀጣ ማወቅ አለበት ሰው። ይሄ ኖሌጁን በደንብ በእናንተ በኩል በአካባቢ ያሉ ሰዎች ለተማሪዎች
እንዲህ አይነት ነገር ማድረግ ወንጀል እንደሆነ መናገር አስፈላጊ ነው። ምክንያቱም በአንድም በሌላም መንገድ አንዳንድ ሰዎች የተናገሩትን ለመፈጸም በሚያደርጉት ጥረት ምናልባት ህይወት ሊጠፋ ይችላል፣ አካል ሊጎል ይችላል። በህግ እንደሚያስጠይቅ ካወቀ ይጠነቀቃል፣ ጥንቃቄ የሚያደርጋል ማለት ነው። ዝም ብሎ የማያውቀውን ሰው አሁን እኔ ሹፌር ነኝ ለምሳሌ ማለት ነው፣ መንገድ ላይ ዛሬን አይተሹ ከዛ በኋላ 100 ዓመት ላታየው የምትችይው አይነት ሰው ሊሰድብሽ ይችላል፣ በጣም ሊያንጓጥሽ ይችላል ምናምን፣ በጣም መጥፎ ነው። እንደሚያስጠይቅ ካወቀ ግን አይናገርም። እኛ ሀገር ግን ትልቁ ችግር ምን መሰለሽ? ተባባሪነቱ የለም። ለምሳሌ እኔን አንዱ ሰው ሲሰድበኝ አይቶ ከዛ በኋላ ልብ አድርጉልኝ ስትይ ፊቱን የሚያዞር ብዙ ነው ያለው። ስለዚህ በፍትህ ደረጃም ብዙ ሰዎች ትልቅ እርምጃ ሲወሰድባቸው አናይ። ትልልቅ ጥፋት ያጠፉ ሰዎች እንደ ቀልድ ተፈቱ ይታያሉ እና ይሄ ዛቻው ደግሞ ቀላለው ብዬ ነው ማስበው። በዛቻ ደረጃ አመልክተሽ በህግ ደረጃ ሄጂ ሶሉሽን አገኛለሁ ማለት ዘበት ነው፣ ብዙ የለም። እንዴት እንደሚያስጠይቀው ምንም አይነት ግንዛቤ የለው። ይሄንን ደግሞ ቀረብ ብሎ የሚያስተምረውም የለም። ስለዚህ ብዙ ለእንደዚህ አይነት ነገሮች ለህብረተሰቡ ግንዛቤ ማስጨበጫ ትምህርት ቢኖር ጥሩ ነው ብዬ አስባለሁ። አድማጮች፣ ስለ ዛቻና ማስፈራራት ህጉ ምን ይላል የሚለውን ባለሙያ ጠይቀናል። ስሜ አምሳሉ ላኔ ዱጉማ እባላለሁ። የኦሮሚያ ጠቅላይ ፍርድ ቤት ዳኛና የኦሮሚያ ጠቅላይ ፍርድ ቤት የህግ ድጋፍና ግንዛቤ ማስጨበጫ ጽሕፈት ቤት ኃላፊ ነኝ። ዛቻን ከወንጀል ህጋችን ጋር በማስተያየት በ1996 ዓ.ም የወጣው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ርዕስ 2 ምዕራፍ 1 ስር ከአንቀጽ 580 ጀምሮ በተደነገጉት አንቀጾች ስር የዛቻ ወንጀል በሰው የግል ነጻነት ላይ የሚፈጸሙ ወንጀሎች በመባል ይታወቃሉ። በተለይ ይሄ ወንጀል አይነቱ በሰው የግል ነጻነት ላይ በሰዎች ላይ የሚፈጸም የወንጀል አይነት ነው። ዛቻ ቀላል ይመስላል ሲታሰብ፣ ግን የሚያመጣው መዘዝ አሁን በተለያዩ የወንጀል ክፍሎች ውስጥ ገብተው ወንጀልን ፈጽሞ ሰዎችን ለቅጣት የሚዳርግ ነው። በዛቻ አማካኝነት ብዙ አይነት ወንጀሎች ይፈጸማሉ። ዛቻ ራሱ ወንጀል ሆኖ ያስጠይቃል፣ በወንጀል ህግም ያስቀጣል። በዛቻ ወንጀል ብዙ ወንጀሎች ይፈጸማሉ። ከነዚህ ውስጥ ዛሬ የመጀመሪያው ራሱ ዛቻ የተባለው ወንጀል ነው። ይሄ በወንጀለኛ መቅጫ ህጋችን አንቀጽ 580 ስር ነው ተደንግጎ ያለው። በአንድ ሰው ላይ የሚፈጸም የወንጀል አይነት ነው ይሄ አይነት ወንጀል። ይሄም በአንድ ሰው ላይ ሲፈጸም በሰውዬ ላይ በማስደንገጥ እንዲህ አደርግሃለሁ፣ በመዛት ከባድ አደጋ አደርስብሃለሁ፣ ከባድ ጉዳት አደርስብሃለሁ በማለት በማስፈራራት በአንድ ግለሰብ ላይ የሚደርስ የወንጀል አይነት ነው። ለዚህ ህጉ ግልጽ አድርጎ አስቀምጧል ቅጣቱም ማለት ነው። እንደዚህ አይነት ወንጀል ለሚፈጽሙት ወንጀለኞች ጥፋቱ ከተመሰከረበት ወይ ደግሞ ከተረጋገጠበት ከ500 ብር በማይበልጥ የገንዘብ መቀጮና ከ6 ወር በማይበልጥ ቀላል እስራት እንደሚቀጣ ህጉ በግልጽ ደንግጎታል። በሌላ በኩል በተጨማሪም በዚሁ በወንጀል ህግ በአንቀጽ 135 መሰረት ይሄ ዛቻን የፈጸመው ሰው በቂ ዋስ እንኳን እንዲጠራለት የተፈጸመበት ሰው ማመልከት እንደሚችልና ፍርድ ቤትም በቂ ዋስ እንዲጠራ ማድረግ እንደሚችል ህጉ ላይ ተደንግጎ ነው ያለው። ሰዎች በሰዎች ላይ ዝተው ክብርን ዝቅ የማድረግ የማዋረድ ወንጀል በዛቻ ይፈጽማሉ። ይህን ያደረገ ሰው ደግሞ በወንጀል ህግ ይጠየቃል። የመክሰስ ወይም የማዋረድ ዛቻ ነው። ይሄ አይነት ዛቻ በስጋ ዘመድ፣ በጋብቻ ዘመድ ወይም በወዳጅ ላይ የሚፈጸም የወንጀል አይነት ነው። በወንጀል ህግ አንቀጽ 581 ላይ ለመልካም ስነ ምግባር ተቃራኒ የሆነውን እንዲያደርግ የተዛተበት ሰው፣ ፍላጎቱን እንዲፈጽምለት የዛተበት ሰው፣ ግዴታ እንዲፈጽምለት የዛተበት ሰው በዘመዱ ላይ ማለት ነው፣ ደግሞ በስጋ ዘመዱ ላይ እንዲሁም ይሄን ሲያደርግ እንዲህ ካላደረግ መልካም ስምን አጠፋለሁ፣ እከስሃለሁ፣ አዋርድሃለሁ ብለው እንደዚህ አይነት ክስ የሚያቀርብ ሰው በወንጀለኛ መቅጫ ህግ አንቀጽ 580 ስር እስከ 500 ብር ወይም ደግሞ እስከ 6 ወር ቀላል እስራት ሊቀጣ ይችላል ማለት ነው። ሁለተኛው በዚህ የመክሰስና የማዋረድ ዛቻ ነው። ይሄ በተለይ በስጋ ዘመዶች ላይ፣ በጋብቻ በተዛመዱ ሰዎች መካከል፣ በወዳጆች ላይ የሚፈጸም የዛቻ አይነት ነው።
ሌላኛው ደግሞ ሰዎች ዝተው አስገድደው ንብረትን ይወስዳሉ። በዛቻ አማካኝነት የሚፈጸም ወንጀል ማለት ነው። ሶስተኛው የማስገደድ ዛቻ ነው። ይሄ አሁንም በዘመድ ላይ በወዳጅ ላይ የሚደረግ ነው። በማስገደድ በጉዳዮች መካከል ጣልቃ በመግባት ፍቃድን የግድ ስጥ ወይ ደግሞ እንዲህ ብለህ ተናገር ወይ ደግሞ እንደዚህ አይነት ነገር አድርግልኝ ብሎ በመዛት በማስገደድ ስጦታዎችን የመቀበል ሌላ ነገር ማለት ነው። ዘመዱን ወይ ደግሞ ወዳጁን አንድ ነገር እንዲያደርግለት ፈልጎ አስገድዶ ያ የፈለገውን ነገር ለምሳሌ አሁን አንድ ንብረት ለመውሰድ ከፈለገ ኢሌጋል በሆነ መልኩ ማለት ነው አስገድዶ ይሄን ካላደረክ ይሄን የማትሰጠኝ ከሆነ ብሎ አስገድዶ የግድ አንድ ነገር እንዲሰጠው ያደረገው ወይ ደግሞ እንዲፈርምለት እንኳን ያደረገ እንደሆነ እንደዚህ አይነት ዛቻዎች ከ3 ዓመት በማይበልጥ ወይም በመቀጮ እንደሚያስቀጡ በወንጀል ሕግ 582 ስር ተደንግጓል ማለት ነው። ይሄ ሶስተኛው ነው። አራተኛው የሰውን የመወሰን ችሎታ እንዳይኖረው በመዛት ማሳጣት። አንዳንድ ሰው አሁን በንብረቱ ላይ ሊሆን ይችላል፣ በስራው ላይ ሊሆን ይችላል እንዳይወስን በማስፈራራት በዛቻ ለምሳሌ ምትሃትን በማድረግ አልኮል በማጠጣት አደንዛዥ ሰዎችን በመጠቀም በሳይኮትሮፒክ መድኃኒትን በማፍዘዝ እንደዚህ አይነት ነገር መድኃኒቶች አሉ። እሱን በመጠቀም በመዛት የሰውን የማድረግ ችሎታውን ነፃነቱን የከለከለ እንደሆነ በእነዚህ ነገሮች ማለት ነው እንደ ምትሃት በአልኮል በመሳሰሉት ነገሮች በመድኃኒት እንደዚህ አይነት ነገሮችን ተጠቅሞ የሰውን የመወሰን ችሎታውን የከለከለ እንደሆነ የወንጀል ሕጉ 583 ስር ደንግጎ በቀላል እስራትና በገንዘብ መቀጮ እንደሚቀጣ ደንግጎት ነው ያለው ማለት ነው። ሰዎች ዝተው አስፈራርተው ሰዎችን ይጠልፋሉ የራሳቸውና የሚፈልጉትን ፍላጎት ለመፈጸም። ይህም በዛቻ አማካኝነት የሚፈጸም ወንጀል ነው። በአምስተኛ ደረጃ የምናየው ሰውን መጥለፍ ነው። እንግዲህ እንደምንሰማው በብዙ ቦታ ሰዎች ይጠለፋሉ። ሰው ሲጠለፍ እንግዲህ ዝም ብሎ አይጠለፍም። በኃይል በማፈን በተለይ ደግሞ አሁን እያየን ባለ ነው በዛቻ ዝቶበት አስገድዶት አታሎት የእሱን ፍቃድ ካገኘ በኋላ መጥለፉን ከፈጸመበት በሰው ላይ እስከ 7 ዓመት እንደሚቀጣ 7 ዓመት ጽኑ እስራት ነው የሚለው እንደውም ሕጉ ደንግጎት ነው ያለው ማለት ነው። ሰውንም በዛቻ መጥለፍ ይቻላል ማለት ነው። ወንድም ሴትም ቢሆን ሰውን መጥለፍ በራሱ ወንጀል እንደሆነ ነው ያስቀመጠው። በመዛት በማስፈራራት ፍቃደኛ እንድትሆን አድርጎ ይህን ወንጀል የፈጸመ ሰው ከ3 ዓመት እስከ 10 ዓመት ጽኑ እስራት እንደሚያስቀጣ ሕጉ ተደንግጓል ማለት ነው። ብዙውን ጊዜ እንደዚህ አይነት ወንጀሎች ይፈጸማሉ እና ይሄ ትልቅ ወንጀል ነው። ደግሞ ቅጣቱም ከባድ ነው። እስከ 10 ዓመት የሚያስቀጣ ወንጀል ነው ማለት ነው። ይሄ ወንጀል አካለ መጠን ያልደረሰው ልጅ መጥለፍ፣ በዛቻ በተንኮል በማስገደድ በማታለል ልጅን የጠለፈ ብዙውን ጊዜ ይሰማል። ይሄ እንደዚህ አይነት ወንጀሎች ይሰማሉ። በወንጀለኛ መቅጫ ሕጋችን 589 ስር ተደንግጓል ማለት ነው። ምንድን ነው የሚለው ግልጽ ሕጉ 589 ስር ማንም ሰው ለአካለ መጠን ያልደረሰ ልጅን በኃይል አፍኖ የወሰደ እንደሆነ ወይም ይህንን ድርጊት የፈጸመው በዛቻ በማስገደድ በተንኮል በማታለል ወይንም በማናቸውም ሌላ አኳን የልጁን ፍቃድ ካገኘ በኋላ እንደሆነ ከ5 ዓመት እስከ 15 ዓመት ለመድረስ በሚችል ጽኑ እስራት ይቀጣል ይላል። ልጆችንም አካለ መጠን ያልደረሱትን መጥለፍ በራሱ በሕጋችን ከባድ ወንጀል እንደሆነ ተቀምጧል። አንዳንዶቹ አሁን በዛቻ በተንኮል በማስገደድ እነዚህ ልጆች ይጠልፋሉ። ሕጉ ግን እንደዚህ አይነት ወንጀል የሰራ ሰው ከ5 ዓመት እስከ 15 ዓመት ጽኑ እስራት እንደሚቀጣ በግልጽ ደንግጎታል እና ከባድ ወንጀል መሆኑ ነው ማለት ነው። በዛቻ አማካኝነት የተለያዩ ጾታዊ ትንኮሳዎችም ይደርሳሉ። በሕጋችን ይሄ አስገድዶ መድፈርም በብርቱ ዛቻ ይላል። በ620 ላይ የወንጀለኛ መቅጫ ሕጋችን 620 ስለዚህ አስገድዶ መድፈር በግልጽ ደንግጎት ነው ያለው። በወንጀል ውስጥም ዛቻ እንዳለ በግልጽ ደንግጎታል ሕጉ ማለት ነው። እና 620 የወንጀል ሕጋችን አስገድዶ መድፈር ይልና ማንም ሰው የኃይል ድርጊት በመጠቀም ወይንም በብርቱ ዛቻ አለበት ማለት ነው። ወይም ሕሊናዋን እንድትሰጥ ወይንም በማንኛውም ሌላ መንገድ መከላከል እንዳትችል በማድረግ ከጋብቻ ውጭ አስገድዶ ከአንዲት ሴት ጋር የግብረ ስጋ ግንኙነት የተፈጸመ እንደሆነ ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል ይላል። በዚህ አስገድዶ መድፈር ውስጥም ምንድን ያለው? አንደኛ የኃይል ድርጊት አለ፣ እሱን በመጠቀም ነው። ሁለተኛ ደግሞ በብርቱ ዛቻ ዝቶባት ማለት ነው። በማስገደድ የግብረ ስጋ ግንኙነትን ያደረገ ሰው በ620 የወንጀል ሕጋችን ከ5 ዓመት እስከ 15 ዓመት እንደሚያስቀጣ በግልጽ ተቀምጧል። በሁለት ስር
15 ዓመት ባልሞላች ሴት ላይ የሆነ እንደሆነ ግን አሁንም ቅጣቱ ከፍ ይላል ማለት ነው። ቅድም እስከ 15 የሆነው ወደ 25 ይሄዳል ማለት ነው። እስከ 25 ዓመት መቀጣት እንደሚችል ሕጉ ደንግጓል። ቁጥር 3 ጋር ደግሞ ስነድ አስገድዶ መድፈሩ ከባድ የአካል ወይንም የአእምሮ ጉዳትን ወይንም ሞትን ያስከተለ እንደሆነ ቅጣቱ ዕድሜ ልክ ጽኑ እስራት እንደሚሆን ግልጽ አስቀምጦታል ማለት ነው። ዕድሜ ልክ እንኳን እንደሚያስቀጣ በሕጉ ግልጽ ተደንግጎ ነው ያለው ማለት ነው። የዛቻን ወንጀልንና ዛቻን ተከትሎ የሚመጣውን ወንጀል ለመከላከል የፍትህ አካላት የበኩላቸውን መወጣት አለባቸው። ወንጀሉን የፈጸሙ ሰዎች አስተማሪ እርምጃ ሊወሰድባቸው ይገባል ይላሉ አቶ ሀምሳሉ ኦላኔ የኦሮሚያ ጠቅላይ ፍርድ ቤት ዳኛና የህግ ድጋፍና ግንዛቤ መስጫ ጽህፈት ቤት ኃላፊ። ዛቻ ከባህሪው እንግዲህ ከሰዎች ነው የሚነሳው። ለሆነ ማግኘት ለሚፈልገው ነገር ተነስቶ ነው እንደዚህ አይነት ወንጀልን የሚሰራው። አንደኛ በተለይ ፖሊስ ለህብረተሰቡ ግንዛቤ መስጠት አለበት፣ ወንጀል መሆኑን ማስተማር አለበት ማለት ነው። ከዛ አልፎ ወንጀሉ ሲፈጸም ፖሊስ ወደ አሁኑ መርምሮ ለአቃቤ ህግ ማቅረብ አለበት ማለት ነው፣ ባለው ማስረጃ ማለት ነው። ንቆ መተው የለበትም። መርምሮ ለሚመለከተው አቃቤ ህግ ፖሊስ ማቅረብ አለበት። ከዛ አቃቤ ህግም ሁለት ድርሻ አለው። የቀረበለትን መርምሮ ክስ ለፍርድ ቤት ማቅረብ ነው። በተለይ ይሄ የመጀመሪያው በ580 ላይ ያለው በግል አቤቱታ ነው የሚቀርበው። ከዛ ውጭ ሌሎቹ በብዛት ያዩዋቸው በአቃቤ ህግ ነው የሚቀርቡና በግል አቤቱታ የሚቀርቡትን በግል አቤቱታ እንዲያቀርቡ ህጉ እንደደነገገው ማድረግ ነው። ከዛ ውጭ ያሉትን ወንጀሎች አስገድዶ መድፈር፣ መጥለፍ እና ቅድም ያነሷቸውን ወንጀሎች ደግሞ አቃቤ ህግ በራሱ መንግስት ወክሎ ነው ይህን ነገር የሚከራከረው እና ለፍርድ ቤት ክሱን ማቅረብ አለበት። ከዚህ ውጭ ፖሊስ ያቀረበውን በማስረጃ አጣርተው የሚያስከስስ ከሆነ ክሱን ማቅረብ ነው፣ ማየት ነው። ወደ ፍርድ ቤት ከመጣ በኋላ ፍርድ ቤት ቅድም እንደተናገርኩት ህጉ ግልጽ አስቀምጧል። ለእያንዳንዱ የቅጣት መነሻና ቅጣት ጣሪያውን አስቀምጧል። ይሄንን በማስረጃ ካረጋገጠ በኋላ በዛ ህጉ በደነገገው አስተማሪ የሆነ ውሳኔ መስጠት አለበት እና አስተማሪ ውሳኔ መስጠት ከፍርድ ቤትም ይጠበቃል። ይሄ ወንጀል የሚነሳው በብዛት ከህዝቡ መካከል በሚወጡ ሰዎች ነው። ህብረተሰቡ ወንጀሉ ሲሰራ ወደሚመለከተው የፖሊስ አካል ማቅረብ አለባቸው። ምክንያቱም ወንጀል ከተሰራ በኋላ ተጣርቶ ውሳኔ ካልተሰጠ ወንጀለኛ እየበዛ ይሄዳል። የዛኑ ያህል ችግር እየተፈጠረ ይመጣል ማለት ነው በህብረተሰቡ መካከል። ስለዚህ ወንጀሉ ሲሰራ ዝም ብሎ ማየት የለበትም ህዝቡ፣ ምክንያቱም ጉዳት ስለሆነ ማለት ነው እና ለሚመለከተው የፖሊስ አካል ማቅረብ አለበት፣ በጥቆማ መልክም ቢሆን ማለት ነው። ከዛ በኋላ ደግሞ ማስረጃ መሆን አለበት። አንዳንድ ጊዜ ወንጀሎቹ ይሰራሉ፣ ማስረጃ ሲጠፋ እናያለን እና ያ ደግሞ በህብረተሰቡ መካከል ገብቶ ችግር ስለሚፈጥር ህብረተሰቡ እንደዚህ አይነት ወንጀል ሲሰራ ከመጠቆምም አልፎ ማስረጃ መሆን አለበት ማለት ነው። ፖሊስ ጋም ይሁን አቃቤ ህግ ፍርድ ቤትም ጋም ይሁን እነዚህ ወንጀሎች መፈጸሙን ያየ ሰው በማስረጃነት ሲጠራ ቀርበው ቃሉ መስጠት አለበት። እውነታውን ለፍርድ ቤትም መግለጽ አለበት ማለት ነው። ከህብረተሰቡ የሚጠበቀው ሰዎች ከዚህ ወንጀል እንዲርቁ ማድረግ አለበት። አልፎ ደግሞ ወንጀሉ ሲፈጸም ለሚመለከተው አካል ጥቆማ ማቅረብ አለበት። ከጥቆማው አልፎ ደግሞ የፊት አካላት ፖሊስ ይሁን አቃቤ ህግ ይሁን ፍርድ ቤት ይሁን ለማስረጃነት ሲፈልጓቸው ቀርቦ የተፈጸመው ወንጀል ማረጋገጥ አለባቸው ማለት ነው። ከህዝቡ የሚጠበቀው ይሄ ነው።